ውድ ኢትዮጵያውያን ብዙዎቻችሁ በውስጥ መስመር ፊንቴክ ኢንቨስትመንትንና አርቲስቶችን የከሰስከው አንተ ስለሆንክ እስቲ ዝርዝር መረጃውን ስጠን እያላችሁ ትገኛላችሁ። ዝርዝር መረጃውን ለመስጠት ህግ የማይፈቅድልኝ ቢሆንም አንዳንድ ግን ውዥንብሮች እየተፈጠሩ ያሉ ውዥንብሮችን ለማጥራት ሃይላይት ልነግራችሁ ፈልጋለሁ። ይሄው ምንድነው ፊንቴክ ኢንቨስትመንት እና 16 አርቲስቶችና የተለያዩ ድርጅቶች የማስታወቂያ ድርጅቶችን ተከሰዋል፣ ከስሻቸዋለሁ። ነገር ግን ዝርዝር መግለጫውን መስጠት ባይቻልም ንብረቶቻቸው፣ ተሽከርካሪዎቻቸው፣ ቤቶቻቸው ግን ታግደዋል። ፍርድ ቤት ግን ገንዘባቸው አካውንታቸውን በተመለከተ አካውንታቸው ላይ 2 ሚሊዮን ብር የማይሞላ ገንዘብ ቢገኝም እሱ ግን አካውንታቸው እንዲንቀሳቀስ ተፈቅዶላቸዋል። ቤቶቻቸውና ተሽከርካሪዎቻቸው ግን እንደታገዱ ነው ያሉት። በተጨማሪ እዚህ ጋር ላሳስብ የምፈልገው ሌሎች አሽከርካሪና ተሽከርካሪ መስሪያ ቤት ድርጅቶች ላይ ያላችሁና ክፍለ ከተማ መሬት አስተዳደር ላይ ያላችሁ ሰዎች እነዚህ ሰዎች ስም ሊያዞሩ ወይ ምናምን ቢመጡ ኖ ማለት ይገባቸዋል። ምክንያቱም የእግር ትዕዛዝ ደርሷቸዋል ማለት ነው። የእናንተው ሌጋል ክሊኒክ ጠበቃና የህግ አማካሪ ኤፍሬም ተካልኝ ነኝ። አመሰግናለሁ።